የሀበሻ ፒፕልስ ናስኪ አታፋሪ ካምራማኒ አይ ካምራማኒ አታወሩ ዛርባን ሴጣን ናይነን ድርሳስተይ ያኔ ድርሳስተይ ፈራንስ ዶንት ታች አውቃለሁ ዶንት ታች ይዛቅ ኢያሱ ላይ ነው ፕሊዝ እናውቃታለሁ የቅድስት ጓደኛሽ እንትን ዲያስፖራ የምታጫውተው ልጅ እሷን ፈልጋለሁ ና ዶንት ታችን አውቃለሁ አንተ እንዴት ነው ደስ የሚለው are you crazy ላጥላጥም አለ እና ቦቸራ ባለ ስንት ነው የምትጫወተው ክሬዚ ነው የፈለከው ናስኪ ይምታው እንዴ ምንድን ነው የምትልማጫማጭብን ፈራንጅ ናንተ እንዴት ነው ቀይ ነው እንደ አይኑ ጥራጫው አይኑን ይውትና ቦቸራ ናስኪ ፈራንጅ ዶራል ብቻ አም ሉሲ ሰው ሶፉ መርዋሻ ናስኪ አንተ ቱርኪና እንዴ ቻይና ነህ ቻይና ቱርኪ ኖት ቻይና ጣሊያን you like አድዋ ታውቃለህ you like አድዋ ከታከት አርገን እንትን ያላችሁ እናንተና ና ዶራ ላምጣ ነው ወራጂ ላሳይ እንደ እናንተና ቤት አንተ እንዴት ነው አይነ ናስኪ አዳካምከኝ ምርጥቃ ነው እናንተ ኑስኪ you like አድዋ no come go ተሳሳትኩ እንዴ ኢየሱስ ክርስቶስ ስም እንዳለ የበዓል ገበያ እንደዚሁ እኛ ድሃዎቹ የት ሄደን ኑርዳሽ ገባ በሉ ምን ተመርጠናል ጋሽዬ ረከስ የሚል በሬ ፈልጌ ነበር ደርሶ አይዋጋም ኑ አይዋጋም አንድ ብር ነው ችግር የለም በቃ 550 ሺህ ብር ተወስዶ 550 ሺህ ብር ምርጥ ነው ለበዓል ፋየው እዚህ ጋር ጫንቃውን ራሱ በቅድስት ድንግል ማርያም ሽንኩርት በሉት ኧረ በእናታችሁ የሚቀንስ ነገር የለም አለ ታነች ችግር የለም ሁሉ በእጃችን ነው ኑ ጋር ያዝኩት እኮ 45 ሺህ ብር ኑ ችግር የለም ይሄን ከፍቱት ይሄን አውጥቱት በቃ 460 ኧረ በእናታችሁ ታውቁ 460 ነው የመጣው 350 በቃ 460 ይወስዳል ይኸውላችሁ 45 ሺህ ብር ነው ያዝኩት ታረዱኝ በ45 ሺህ ብር ኑ ታዲያ እዚህ ጋር ምርጥ ካለ 45 ሺህ ብር ይኸው እዚህ ጋር ያዟት ይኸው እዚህ ጋር ስጋዋን ያዙት ጥቁር ባክ ምርጥ ነው በአለም ፋይበሉ 45 ሺህ ብር ጋሺ ስጋውን ወስዶ ያመሰግናሉ ኑ ጋሺ ኑ እሺ እንስማማ መስማማት እንችላለን ልጆቹ ወስዳሉ ንገሩ ኑ ችግር የታነስ ሁላችሁ ልጆቼ ስጋ እየጠበቁ ነው በቃ ችግር የለም መስማማት 45 ሺህ ብር ምሻት ያዙ መስማማት 4 ሺህ ብር ውሰዳት በጓት በ4 ሺህ ብር አምጣለት ምርጥ 4 ሺህ ብር ችግር የለም በ4 ሺህ ብር ያዙ የተባረካችሁ ዶሮ ባራሽ ምን አይነት ነገር ነው አለም ፋይበሉ 4 ሺህ ብር ዶሮ ፋበል ባራሽ ብር ይኸው ከፈለጉ 550 ሺህ አለ እዚህ ጋር ምርጥ አንድ መደብ ስጋ 20 ሺህ ብር ይወስዳሉ ወይኔ እናቴ ባኖር ጨብጡ በቃ ተስማምተናል ይኸው ያዙ በቃ ምነው ህፃን ቦንኩና ቤት ቁጭ ብኩኝ ኧረ እንደዚህ አይባልም ጋሼ በዓል እንዴ አይበሉ በዓልም ፋበሉ ሰዱ እኛ ጋር እኮ አሪፍ ዲስካውንት እኮ ነው እናንተ ለዳውዝ ባታዝኑም ማለት ነው ኧረ ጋሼ ተው ባናታችሁ ይኸው በእናትህ ብቻውን እኮ የሚኖርበት ቤት ነው የሚያንኳኳው ጦዙ እኮ ነው የለህም ልበለው እንዴ አዎ በለው እስኪ የለህም ኧረ እባክህ እሺ እኔ እድሌ ጠምም ያለ ጠማማ ነው እኔ ስንዴውኝ አሜሪካ ብገባ ፓስታ አድርጎኝ በእርዳታ ወደ ኢትዮጵያ መለስ ነበር እኔ ጥጦኝ ካናዳ ብገባ እኮ ቲሸርት አድርጎኝ 2 አመት ለብሶኝ ቦንዳ ነው ብሎ ይመልሱኛል ጋሽ አንድ ተኩል ቁረጥለት እንጂ ምንድነው ጋሽ እኔ ብርቱካን ቦን እያልኩት ነው ልጣጩ ነኝ እኔ ምስር ቦን ከቆሻሻ ጋር አብረው ነበር የሚለቅም እጣም ቦን አልጨስም እኔ እንጀራ ቦን ባለቤቶቹ ደፍተውኝ ውሻ ነበር የሚበላኝ ጋሽ አሁን በእናትህ አትልቅ እስከዚህ በፊት ስራ ሰርታ ታውቃለህ እኔ አልሰራሁት ስራ የለም ግን እድል የለኝም እያልኩት ነው እኔ ሹፍርና ተቀጠርኩ ከዛ ሰው የሆነ ቦታ እንሂድ ብሎ ለነዳስ ከኋላ ተቀመጣ ለምን ስለው እኔ ነኝ የምነዳው የተቀጠርኩት እኮ ነኝ በቃ እሱን ተውኩና ደግሞ መቃብር ቁፈራ ጀመርኩ ከዛ ደስ ብሎ የመጀመሪያ ቁፋሮ ላካሄድ ስል ተደወለ ሳነሳው በቃ እንዳቆፍር ሬሳው ተነስቷል አይሉኝም ጋሽ የሚገርም ነው መጀመሪያም አልሞተም ነበር ማለት ነው አልሞተም ጋሽ ደግሞ እሱን ተውኩትና ደግሞ ወፍጮ ቤት ጀመርኩ ነፊ ነው ብሎ አስገቡኝ ከዛ ወንፊቴን አንስቼ ለነፋስ አምጦ ብሎ ተቀበለኝና ወንፊቱን ሰፌድ ሰጠኝ ምንድነው ስለው አንተ አትነፋም አበጥራል እሱንም ተውኩትና ደግሞ ካፌ ይሻላል ምናምን ሲሉ ሻይ ማፍላት ባሪስታነት ጀመርኩኝ ማለት ከዛ ትእዛዝ ታዞ ሻይ ላፈራ ማሽን ምን ተው እንዳነካ ማሽን አንተ በማሽን ሳይሆን
በማንቆርቆሪያ ማታ በር ላይ ነው ሻይ የምታፈሉ አይለኝም ጋሽ። ግን ታዲያ አሁን እኮ ስጋ ቤት ነው። አንተ ደግሞ ስጋ ቤት ሰርተህ አታውቅም። ኧረ ጋሽ ምንም አያቅተኝም የሚመኑኝ እንዴ እኔ ስጋው ላይ ሳሙራይ ነው መሆንበት። ደግሞ መቁረጥ ምን ይከብዳል? እኔ በአስሌ ትኬት ቆራጭ ነበርኩኝ። ፀጉሩላ ቆርጫለሁ። ቁርጥ ቤቱላ ነበርኝ እኮ ፒያሳ አትክልት ተራ የቲማቲም ማለት ነው። እና ለመነህ ጋሽ እኔ ከነብሮ ላይ አንበሳ ነው የምቆርጠው። ከሻኛ ላይ ራሱ ጋሽ እኔ ሰንበር ሳለውጣ ቀራለሁ ጋሽ። እንትን የሆነ ደንበኛ ራሱ ስጋ ገዝቶ ሊያስፈጭ ሲል መብራት ከሌለ የራሱ የበሬውን ስጋ በበሬው ጨጓራ ነው የምንፈጨው ጋሽ። ቢላ ስጡት። ቤብ ፀጉሬን በአጭሩ መቆረጥ እፈልጋለሁ። ተቆረጩ። ግን እኮ ለማሳደግ ብዙ ጊዜ ይወስድብኛል። በቃ ትቆረጯ። ግን እኮ አጭር ፀጉር ፋሽን ሆኗል። ተቆረጩ። ግን ከተቆረጥኩት በኋላ ፋሽኑ ቢያልፍስ? በቃ ትቆረጯ። ግን እኮ ሁሉም ጓደኞቼ አጭር ፀጉር ያምርብሻል ብለውኛል። እሺ ተቆረጩ። ግን ሳስበው ከፊቴ ቅርጽ ጋር መሄድ አይመስለኝም። በቃ ትቆረጩ። ግን አጭር ፀጉር እኮ ለመንከባከብ ይመቻል። እሺ ተቆረጩ። ግን አስቀያሚ ቢያስመስለኝስ? በቃ እሺ አትቆረጩ። አንዴ ግን ብሞክረው ደስ ይለኛል። እሺ ተቆረጩ። ከአንድ ሰዓት በኋላ ተቆረጩ። አትቆረጩ። ተቆረጩ። አትቆረጩ። ተቆረጩ። አትቆረጩ። እንጂ ተቆረጩ። አትቆረጩ። እግርሽን ከፍ አድርጊው እንዴ! ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳይው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለ? ኧረ እኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። አቴ ልጅ አወቀው ምን ያበደው? ምን እባክህ፣ ሁለት ቺክ አንድ ላይ አስረግዞ አንደኛዋን አስወርጂ ብሎ ካስወረዳት በኋላ አንደኛዋ መንታ አልወለደችበት። ኧረ እባክህ እንዴ ያጋሽ መስፍኔ ልጅ አይደል እንዴ? ወይ እድል ዛሬ ቀንቶኛል። በሬ አሜሪካ እንደሆነ ሄዳችሁ እኔ እንደሆነ ለማሽቃበጥ የተፈጠርኩ ነኝ። ላሽቃብጥ እንጂ ወይ እንዴት ነው የጋሽ መስፍኔ ልጅ ወለዱ እንዴ? ወለድክ እንዴ? እቺ የመሰለሽ ልጅ እንዴት ያምራል ታዲያስ! ወይ ልሳሙ በደንብ ልሳሙ። ሳሚ አባት አሜሪካ ገቡ። ገባ። እንዴት ያምራል ልጅ! በጣም ቆንጆ ልጅ ነው የወለድከው በእውነት። እስታይ ስልል እንኳን ወለድክ። ሀብታም ይብዛ ይባዛ በእውነት። ወይ እኔ ብር ልስጠው ለሱ። የዘመኑ ልጆች ብር አንፈልግም ይላል። እኔ በእውነት አንተ ልስጠው። እምቢ እንዳትለኝ ንገረው። እምቢ እንዳይለኝ። ቆይ ስልክ አለ ስልክ አባት ሲመጣ ይሄንን ብር ሰጠችኝ ትለዋለሽ። እሺ ምንድን ነው የምትለው? ጎበዝ ባለ እኮ ነቅ ሀብታም ልጅ ጎበዝ እኮ ነው። አምጣ በቃ አጣ ብር ሰጠሽው ነው እንዴ? መቶ ብር ለምንሽ እኮ ነው ሚሊዮን የለመደ ልጅ 100 ብር። አይ በሽ ቻው። ለማንኛውም እሺማ ሚሊዮን የለመደ 100 ብር ብሰጠው ኖሮማ ጸጸቱን አልችለውም።